አብዛኞቹ ወንዶች ልክ እንደ ሮቦት ነው መልእክት የሚልኩት። ሃይ እንዴት ነሽ? ምን አዲስ ነገር አለ? ምንም ስሜት፣ ምንም ወኔ፣ ምንም ጉልበት የለም። በዚህ ሰዓት እሷ አሰልቺ የሚል መለያ ለጥፋብህ አንተን የጓደኝነት ቀጠና ውስጥ ከታሃለች። ሌሎቹ ደግሞ የባሱ ናቸው። እያንዳንዱ መልእክታቸው እባክሽን ውደጂኝ የሚል የተስፋ መቁረጥ ሽታ አለው። በጣም ከፍ ያደርጓታል፣ ያመጻድቋታል፣ ያጎበድዳሉ። በአጠቃላይ ተራ ወንድ ይሆናሉ። እውነታው ይሄ ነው። ሴትን ልጅ አታሳድዳትም፣ ወደ አንተ ትስባታለህ እንጂ። ይሁንታዋን አትፈልግም፣ ሁኔታውን ትቆጣጠራለህ እንጂ። በዚህ ቪዲዮ የመጥበሻ ቃላት ልሰጥህ አይደለም የመጣሁት። በፍጹም እኔ የማሳይህ ስነልቦናዋን የሚቆጣጠሩ ጉጉቷን የሚቀሰቅሱና ስምህ በስልኳ ላይ ብቅ ሲል ልቧ በፍጥነት እንዲመታ የሚያደርጉትን 7 የስነልቦና ቀስቃሾችን ነው። እስከ መጨረሻው ከቆየህ ደካማ ወንዶች ፈጽሞ የማይረዱትን የዚህን ጨዋታ ዋና ሚስጥር እነግርሃለሁ። ለምንድን ነው ሁሌ መልካም ወንድ መሆን የማይሰራው? እስቲ አንድ ጥናት ልንገርህ። ዘ ፓራዶክስ ኦፍ ቾይስ ወይም የምርጫ ፓራዶክስ ይባላል። አንድ ሰው በጣም ብዙ አማራጮች ሲኖሩት ውሳኔ መስጠት ይከብደዋል ወይም በወሰነው ውሳኔ ደስተኛ አይሆንም። በዘመናችን አንዲት ሴት በስልኳ ላይ በኢንስታግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በቀን በመቶዎች የሚቆጠሩ ወንዶች ትኩረት ይሰጧታል። አንተም እንደነሱ ሃይ ሃው አር ዩ ወይም ደግሞ እንዴት ነሽ ስትል እኔም ሌላኛው አማራጭ ነኝ እያልካት ነው። ስለዚህ ምንም የተለየ አያደርግህም። ግን ከዚህ የከፋው ደግሞ የማጽደቅ ወጥመድ ወይም ቫሊዴሽን ትራፕ ነው። ይህም ማለት ብዙ ወንዶች ትኩረት በመስጠት በማድነቅ ስጦታ በመግዛት ፍቅሯን መግዛት እንደሚችሉ ያስባሉ። ይህ ትልቅ ስህተት ነው። በስነ ልቦና ኮግኒቲቭ ዲዞናንስ ወይም ደግሞ የእውቀት አለመጣጣም የሚባል ነገር አለ። እሷ አንተን እንደ አጓጊ ወይም ሳቢ ካልቆጠረችህ፣ ነገር ግን አንተ ከልክ ያለፈ መልካምነት ስታሳያት አእምሮዋ ይህንን ግጭት ማስተካከል አለበት። እሱ እንዲህ የሚሆነው እኔን ስለሚፈልግ ሳይሆን እኔን ማግኘት ስላቃተው ነው ብሎ ይደመድማል። ጨዋታው እዛ ጋር ያበቃል። አንተ ፑሽ እያደረግ ወይም ደግሞ እየገፋ ነው፣ እሷ ደግሞ ወደ ኋላ እየሸሸች ነው። እሺ፣ ከመግፋት ይልቅ መሳብ ማለት ምን ማለት ነው? ስለ ኢንተርሚተንት ሬንፎርስመንት ወይም ደግሞ ያልተጠበቀ ወይም ተለዋዋጭ ሽልማት ሰምተሃል። ይህ የቁማር ማሽኖች ሱስ የሚያስይዙበት ዋናው የስነልቦና መርህ ነው። ቁማርተኛው መቼ እንደሚያሸንፍ አያውቅም። አንዳንዴ ያሸንፋል፣ አንዳንዴ ይሸንፋል። ይህ አለመተንበይ ነው አእምሮን በሱስ የሚያጠምደው። ዶፓሚን የተባለውን የደስታ ኬሚካል የሚያመነጨው ሽልማቱ ራሱ ሳይሆን ሽልማቱን መጠበቅ ነው። በጽሁፍ መልእክትም ተመሳሳይ ነው። መልእክቶችህ ሁሉ ጣፋጭ፣ ሁሉ የሚያመሰግኑ ወይም ደግሞ የሚያሞግሱ፣ ሁሉ ፈጣን ከሆኑ አንተ ሊተነበይ የሚችል ወይም ፕሪዲክተብል ነህ። ስለዚህም አሰልቺ ነህ። ነገር ግን አንዳንዴ አጓጊ፣ አንዳንዴ ፈታኝ፣ አንዳንዴ ቀልደኛ፣ አንዳንዴ ደግሞ ትንሽ ራቅ የምትል ከሆነ እሷ ቀጥሎ ምን ይል ይሆን የሚለውን ትጠብቃለች። እናም ያኔ ነው ጨዋታውን የምትቆጣጠረው። አሁን ይህንን መርህ ተጠቅመው አእምሮዋን የሚያጠምዱ 7 መልእክቶችን ላሳየ ነው። እያንዳንዱን እና ለምን እንደሚሰራ በጥልቀት እናያለን። አንደኛ፣ በራስ መተማመን ከአድናቆትና ከቻሌንጅ ጋር መላክ። ለምሳሌ ዛሬ በጣም አምሮብሽ ነበር፣ እኔን ለመረበሽ ፈልገሽ ነው ወይስ ምን የሚል መልእክት ትልካለህ። ይህ ለምን ይሰራል? 99 በመቶ ወንዶች ዋው ዛሬ በጣም ታምሪያለሽ ይላሉ። ይህ ቫሊዴሽን ወይም ደግሞ ይሁንታ ነው። ነገር ግን እኔን ለመረበሽ ፈልገሽ ነው የሚለውን ስትጨምርበት 3 ነገሮችን በአንድ ጊዜ አደረግክ ማለት ነው። አንደኛ፣ እንዳየሃት አሳወቅ፣ ይህም አድናቆትን ያሳያል። ሁለተኛ፣ እሷ አንተ ላይ ተጽዕኖ እንዳላት አሳየህ፣ እየተረበሽኩ ነው ስላልክ። ሶስተኛ፣ ነገር ግን ይህንን ያደረገችው ሆን ብላ እንደሆነ በመጠየቅ ፍሬም ወይም ሁኔታውን ተቆጣጠርክ ማለት ነው። እሷ አሁን ራሷን መከላከል አለባት። አረ በፍጹም እንዴ ምን ነው ትላለች። በቃ ከሳቄታና ከተጫዋች ጎንህ ጋር አገናኘሃት ማለት ነው። ሁለተኛው፣ የሚያኮራ ሚስጥራዊና ይቅርታ የማይጠይቅ መልእክት። ለምሳሌ በጣም እንዳትወጂኝ፣ አሁንም ቢሆን አስቸጋሪ ነኝ ትላታለህ። ይህ ከፍተኛ በራስ መተማመንን ያሳያል። እኔን መውደድ ቀላል ነው የሚል ስውር መልእክት እያስተላለፍክ ነው። አስቸጋሪ ነኝ የሚለው ቃል ደግሞ ሴቶች ትንሽ አደገኛ ነገር ይወዳሉ። ዘ ዳርክ ትሪያድ ወይም ደግሞ የጨለማው ሶስትዮሽ የሚባሉት የስነ ልቦና ባህሪያት ለሴቶች ለአጭር ጊዜ ግንኙነት አጓጊ እንደሆኑ ጥናቶች ያሳያሉ። ይህ ማለት ክፉውን ማለት አይደለም፣ ነገር ግን ሙሉ በሙሉ የተገራ እንዳልሆንክ ማሳየትህ ቻሌንጅ ይፈጥርባታል። እሷ አሁን ለምን አስቸጋሪ ሆነ ብላ ማሰብ ትጀምራለች። ይህም ጉጉት ይፈጥርባታል ማለት ነው። ሶስተኛው የኃይል መቀየር። ለምሳሌ እኔን ለማስደመም 3 እድሎች አሉሽ እንዳታበላሽው የሚል መልእክት ትልካለህ።
ይህ በጣም ያልተለመደው ነው። አብዛኛው ወንድ እሷን ለማስደመም ነው የሚሞክረው። እባክሽን ትወጂኛለሽ ግን የሚል መልእክት ነው የሚልከው። አንተ ግን ስክሪፕቱን ገለበጥከው። የቤን ፍራንክሊን ተጽዕኖ የሚባል የስነ ልቦና መርህ አለ። ይሄም ምንድነው? አንድ ጊዜ ውለታ የዋለልህ ሰው ሌላ ጊዜም ውለታ ሊውልልህ ፈቃደኛ ይሆናል ይላል። ለምን? ምክንያቱም አእምሯችን እሱን የረዳሁት ስለምወደው መሆን አለበት ብሎ ራሱን ያሳምናል። እዚህም ጋር እኔን አስደምሚኝ ስትላት እሷ ላንተ ኢንቨስት እንድታደርግ እየጋበዝካት ነው። እሷ ኢንቨስትመንት ባደረገች ቁጥር ደግሞ ላንተ ያላት ዋጋ ይጨምራል። አንተ ሽልማቱ ሆንክ ማለት ነው። አራተኛ አጓጊ ምናባዊና ስሜት ቀስቃሽ መልእክት። ለምሳሌ ትናንት ማታ ምግብ ስትሰሪልኝ በህልሜ አየሁ፣ በምግብ ስራም ጎበዝ ነኝ እንዳትይኝ ብቻ ትላለህ። ይህ ሳይኮሎጂካል ኢምፕሪንቲንግ ወይም ደግሞ በስነ ልቦና ምስልን መቅረጽ ይባላል። በኒውሮሊንጉስቲክ ፕሮግራሚንግ ውስጥ ፊውቸር ፔሲንግ ወይም የወደፊቱን መቅረጽ የሚባል ነገር አለ። ይህ መልእክት በአእምሮዋ ውስጥ የእናንተን ማለትም የሁለታችሁን ምስል መፍጠር ነው። ይህም አንተና እሷ በምናብ ቅርርብ እንደፈጠራችሁ ያሳያል። ይህ ሁሉ የሚሆነው በቀጥታ እጋብዝሻለሁ ሳትላት ነው። ጎበዝ ነኝ እንዳትይኝ የሚለው ደግሞ ተጫዋችና ፈታኝ ነው። አሁን እሷ ስለ ምግብ ችሎቷ እያሰበች ነው፣ በምናቧ ካንተ ጋር ሆና ማለት ነው። አምስተኛ ቀላል ቀልድ። ለምሳሌ እስቲ እውነቱን ንገርኝ፣ በዚህ ሳምንት ስንት ልብ ሰብረሻል ትላታለህ። ይህ ለምን እንደሚሰራ ልንገርህ። ደካማ ሙገሳ፣ ቆንጆ ነሽ፣ ታምሪያለሽ የሚለው አይነት ማለት ነው። አንተን ከሌሎቹ ወንዶች እኩል ያደርግሃል። እሷ ይህንን በቀን 100 ጊዜ ትሰማዋለች። ነገር ግን ይህ መልእክት እሷ ተፈላጊና አማላይ እንደሆነች ግምት ይሰጣል። ነገር ግን በቀጥታ አያሞግሳትም። ይልቁንስ ልብ ሰባሪ በማለት ይቀልድባታል። ይህ በስነ ልቦና ፕሪሰፖዚሽን ወይም ደግሞ ቅድመ ግምት ይባላል። እሷ ቆንጆ እንደሆነች ሳትነግራት ቆንጆ በመሆኗ ምክንያት የምታደርገውን ነገር ወይም ልብ መስበር እየጠየቅ ነው። ይህ ከማንኛውም ሙገሳ የበለጠ ኃይል አለው። እሷ አሁን ራሷን ለመከላከል ትገደዳለች። ኧረ እኔ እንደዛ አይደለሁም ብላ ልትስቅ ትችላለች። ይህ ደግሞ በጨዋታው ውስጥ እንድትሳተፍ ያደርጋታል። ያንተን ፍሬም ወይም አቋም ጠንካራ እንዳደረክ እሷ ደግሞ አማላይ እንደሆነች እንዲሰማት አደረክ ማለት ነው። ስድስተኛ የይገባኛል ጥያቄ። ለምሳሌ መቼም አብረን ከወጣን በጣም አምሮብሽ እንዳትመጪ፣ ፉክክር አልወድም ትላታለህ። ይህ መልእክት በብዙ የስነ ልቦና ደረጃዎች ነው የሚሰራው። እስቲ እንከፋፍለው። አንደኛ መቼም አብረን ከወጣን ማለት ይህ ፊውቸር ፔሲንግ ወይም ደግሞ የወደፊቱን መቅረጽ ይባላል። ልጋብዝሽ ብለህ ፈቃድ አልጠየቅክም፣ አብራችሁ እንደምትወጡ አስዩም አድርገሃል። ሁለት በጣም አምሮብሽ እንዳትመጪ ስትል ይህ ድርብ ሙገሳ ነው። በጣም እንደምታምርና ስትወጣም እንደምታምር እየነገርካት ነው። ሶስተኛውና ዋነኛው ፉክክር አልወድም የሚለው ነው። ይህ ነው የጨዋታው ቁልፍ። ይህ በስውር የኔ የሚል ስሜት አለው፣ ነገር ግን ተስፋ የቆረጠ ወይም ደግሞ ቅናት የተሞላበት አይደለም። ይልቁንስ ተከላካይ ወይም ደግሞ ዶሚናንት መሆንክን ያሳያል። ሴቶች በተፈጥሯቸው ደህንነትን ከሚሰጥና ትንሽ የኔ ናት ከሚል ወንድ ጋር መሆን ይፈልጋሉ። በዚህ መልእክት ትንሽ ታፍራለች፣ ትስቃለች እና ደግሞ ሳትጎመጅባት የራስህ እንዳደረግካት እንዲሰማት ያደርጋል። ሰባተኛ የጨዋታ የበላይነት። ለምሳሌ ደስ ያለሽ፣ ለተወሰነ ጊዜ ላቆይሽ እችላለሁ፣ እሺ ካልሽ በማለት ትልካለህ። ይህ የመጨረሻው ፍሬም ኮንትሮል ወይም ደግሞ የሁኔታው ቁጥጥር ነው። አብዛኛው ወንድ እባክሽን አትተይኝ በሚል ስሜት ውስጥ ነው። አንተ ግን እኔ ነኝ የምመርጥሽ የሚለውን አቋም ይዘሃል። እሺ ካልሽ የሚለው ቃል እሷ ያንተን ይሁንታ እንድትፈልግ ያደርጋታል። እሷ አሁን እሺ ለማለት ምን ላደርግ ብላ እንድታስብ ታደርጋለህ። ስክሪፕቱ ሙሉ በሙሉ ተገለበጠ ማለት ነው። እሷ አሁን አንተን እያሳደደች ነው። በአጠቃላይ መራራ እውነት ይኸውልህ። አሁን የሰማሃቸውን 7 መልእክቶች አብዛኛው ሰው ቢጠቀምባቸው የሚያስፈራ ወይም ደግሞ ሞኝን የሚመስለው ለምን? ምክንያቱም እነዚህ ቃላት ብቻ አይደሉም፣ እነዚህ ስሜትም ጭምር ናቸው። በስነ ልቦና ኢሞሽናል ኮንግሩዌንስ ወይም የስሜት መጣጣም ይባላል። የምትናገረው ቃል ከውስጣዊ ስሜትህና ከእምነትህ ጋር መጣጣም አለበት። አስቸጋሪ ነኝ ብለህ ስትጽፍ ነገር ግን ከውስጥህ እባክሽን ውደጅኝ እያልክ የምትንቀጠቀጥ ከሆነ እሷ ይህንን ኢንኮንግረንስ ወይም አለመጣጣም በሺህ ማይል ርቀት ታሸተዋለች። ሴቶች ለዚህ ስውር ግንኙነት በጣም የተሳለ አንቴና አላቸው። እነዚህ መስመሮች የሚሰሩት አንተ በእርግጥም ሽልማቱ እንደሆንክ ስታምን ብቻ ነው። የወንድነት መርህ ሲኖርህ ነው። ያለሷ ደስተኛ እንደሆንክ፣ ህይወት እንዳለ፣ ዓላማ እንዳለ ስታምን ያኔ እነዚህ መልእክቶች ጨዋታ ይሆናሉ።
ያኔ ነው የሚሰሩት። ስለዚህ አስታውስ፣ ስልክህ ትኩረት የምትለምንበት መሳሪያ አይደለም። ስልክህ መሳሳብንና ጉጉትን የምትቀሰቅስበት መሳሪያ ነው። ከእንግዲህ አጎብዳጅ መሆን የለም። ከእንግዲህ አሰልቺ መሆን የለም። የሴትን ስነ ልቦና ተማር። ሁኔታውን መቆጣጠርን ተለማመድ። ድክመት ምርጫ ነው። ወይ ጨዋታውን ተማር ወይ ደግሞ ከጨዋታው ውጣ። ይህንን አእምሮአዊ ቁጥጥር በትክክል የተረዳ ከሆነ ከታች ባለው የኮሜንት መስጫ ላይ ሐሳብህን ጻፍልኝ። ቪዲዮውን ከወደድከው ላይክ፣ እንዲሁም ደግሞ ለሌሎች ጓደኞችም ሼር አድርግላቸው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም። Do you feel the